ቢስሚላህ አዶናይ በጣም ያጀበኝ ነገር ነው። እኔ የምለው ሙስሊም ወንድምና እህቶቼ አንድን እንቦቀቅላ ልጅ አንድ እድሜው 25 እና 26 ያላለፈ ልጅ በዛ ላይ ጎሳው ዘሩ ትግሬ የሆነ ልጅ ኦርቶዶክስ የሆነ ልጅ ወደ አካባቢው ተመልሶ እንዳይሄድ ነው ወይ ከማህበረሰቡ እንዲወጣ ነው ድምጽ አልሆንክልም ብላችሁ ምጮህበት? እንዴ እስልምናን እንዴት እንደዚህ ያረከሳችሁት? እንዴት ቀላል እንደዚህ ያደረጋችሁት? እኛ የራሳችን እስልምናን ይወክልናል ብለን ያልነው አካል እንኳን ድምጽ አልሆነንም እኮ። እንደዛውም ድምጽ መሆን አለባችሁ ብለን የምንላቸው ተጽዕኖ ፈጣሪዎቻችን እንኳን ድምጽ አልሆኑም እኮ። ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር በእስልምና እኛ ማድረግ ያቃተንን ነገር አድርጎ ስለ ባቡል ኸይር የሰራውን ስራ ያን ነገር ሰርቶ እኛ እንደ ሙስሊም እኮ አላከበርነው፣ አላመሰገንነው። ክብር ይገባሃል ብለንም ደግሞ ያደረግንለት ነገር የለም። በሁለተኛ ደረጃ ይሄን ሰው ለኛ ድምጽ ሁን ለማለት ስንፈልግ በዚህ መልኩ ነው መሆን ያለብን? እስልምና ይሄን ነው የሚያዘን? ፎሎወር ማንሳት? ወላሂ አይደለም፣ ወላሂ አይደለም። እልቁኑ ለሱ በደንብ ፎሎወር እንዲያገኝ ፎሎ እናድርገው። እሱን የሱን ፎሎወርስ ከፍ እናድርግለትና እንዲሆንልን እናድርገው። ይሄ ነበርኩ የእስልምና ስነ ምግባር። ሑስነል ኹሉቅ እኮ ነው እስልምና የሚያስተምረው። እድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲል ሐሰነ፣ ወልመውዒዘቲል ሐሰነ፣ በሕክማ በጥበብ መልካም በሆነ ግሳጼ ነው ጥሪ አድርጎ የተባለው። እኛ ፎሎወርሱን በማንሳት እሱ ጥር ድምፅ እንዲሆነን እልቁኑ እኛ ድምፅ እየሆንን ያለን ሰዎች እርስ በራሳችን እንኳን ፎሎ አልተደራረግንም። ለምንሆንም ድምፅ የሚሆኑ ሰዎችን ፎሎ አላደረግንም። ድምፅ የሆኑ ሰዎችን ሼር አላደረግንም፣ ኮፒ አላደረግንም፣ ሪፖስት አላደረግንም። እስቲ መጀመሪያ ይህን እናድርግ። ጀዛኩሙላሁ ኸይር። ሲቀጥል የኛ ትላልቆቻችን ድምፅ ሆነው እነዛ ሰዎች ላይ ተጽዕኖ እንዲሆኑ እናድርግ። ይሄን ነው ምለው። ሰላሙ አለይኩም ወራህመቱላሂ ተዓላ